ድምጻዊቷና ቲክቶከሩ ሊጋቡ መሆኑ ተረጋግጧል። ድምጻዊት ኤደን አይሸሹምና አንድ ብር በሚል መጠሪያው በቲክቶክ ማህበራዊ ገጽ የሚታወቀው ወጣት በትዳር ሊጣመሩ እንደሆነ ኤደን በኢንስታግራም ባጋራቸው ምስል ላይ ተረጋግጧል። ሁለቱ ጥንዶች በህጋዊ መንገድ ጋብቻቸውን ከፈጸሙ በኋላም በቅርቡ ደግሞ ደመቅ ባለ የሰርግ ስነስርዓት ተገቢውን በዓል እንደሚያከብሩም ኢቨንት አዲስ ዘግቧል። የጥበብና የማህበራዊ ሚዲያ ተከታዮችም ለጥንዶቹ ያላቸውን የመልካም ምኞት መግለጫ እያስተላለፉ ይገኛሉ። አንድ ቪዲዮ ሲቀባበላየው ማርታ ጎይቶምና አንድ ብር ቪዲዮ ለቀው ነበረ። ጋይስ ሳይው ልቤ ትርከከከከከከከከከ ያሉት ሁለቱንም ሲያቸው በጣም ነው የሚያምሩት። ቢጣበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። አንድ ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። የሆነ ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበር። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄሽ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጣራውም ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጎይቶምን ሳስበው ፎንቃ ያገ ይመስለኛል ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይ ካታረጉት እንዴ? ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው ማለት አብዛኞቻችን መገመት ምንችለው አይነት ጥምረቱላ አይመስለኝም። እኔ የሚያወቅኩት ሁላችሁም ሙሽሪት ድምጻዊት ተያይዘው መተው ሞሽሪኝ ሲሉ ነው። ተያይዘው መተው ሞሽ I think I'm a special one.